ትንሽ ከተሳሳት የመጨረሻህ ሊሆን ይችላል። እነዚህ በቻይና ውስጥ በጣም አደገኛ ቦታዎች ናቸው። ቁጥር 1 ግላስ ቦተም ብሪጅ። በቻይና የሚገኘው ይህ አስፈሪ ድልድይ ሙሉ በሙሉ ከመስታወት የተሰራ ሲሆን ከመሬት በላይ 300 ሜትር ተንጠልጥሏል። በዚህ ድልድይ ላይ ስትራመድ በሰማይ ላይ የምትንሳፈፍ ይመስላል። እውነተኛው ፍርሃት የሚመጣው ኃይለኛ ንፋስ ሲነፍስ ድልድዩ እንደሚወዛወዝ ስታውቅ እያንዳንዱ እርምጃ የልብ ምትህን ይጨምረዋል። ቁጥር 2 የቲናንማን የተራራ ደረጃዎች። በቻይና ውስጥ ያሉት እነዚህ 999 ደረጃዎች ከመሬት በላይ 1300 ሜትር ርቀት ላይ ወደሚገኘው የገነት በር ያመራሃል። በእነዚህ ደረጃዎች ላይ መራመድ በራስ መተማመንህን ይጨምረዋል። ነገር ግን ፍርሃቱ የሚመነጨው ምንም ደህንነት መጠበቂያ እንደሌለ ስታውቅ ነው። አንድ የተሳሳተ እርምጃ የመጨረሻህ ሊሆን ይችላል። የመጨረሻውን ከማየታችን በፊት ድርጅታችን ዋልታ ቴክኖሎጂስ እየተበራከተ የመጣውን የመኪና ስርቆት ለመቀነስ የጂፒኤስ ቴክኖሎጂ አስመጥተን እየገጠምን እንገኛለን። ሶስተኛ የድራጎን ድልድይ። ይህ ድልድይ በትንሽ ተራራ ጫፍ ላይ የሚገኝ ሲሆን 1500 ሜትር ርዝመት አለው። ቁመቱ ረዘም ያለና የበለጠ የአደጋ ስሜት እንዲሰማ ያደርጋል። ድልድዩ በጣም ከፍተኛ ከመሆኑ የተነሳ አንድ ስህተት ገዳይ ሊሆን ይችላል። ከነዚህ ቦታዎች የትኛውን ለመጎብኘት ትደፍራላችሁ? ኮሜንት ላይ ያሳውቁን።